ማያሚ ቢች ቢዩቲፉል የሚባል በጣም ውበት ያላት ከተማ ናት። ይሄንን የሚያካክሉ ድንጋዮች እንግዲህ አምጥተው እየሞሉ ነው ደሴቷ የተሰራችው። ኬኬኬዎች እንደምታውቋቸው ጥቁሮችን የሚገሉ ጥቁሮችን የሚያሰቃዩ ለነጮች የበላይነት የኛ ቅድመ አያቶቻችን አንጸው አስውበው የድሬኔጅ ሲስተሙን ሰርተው እንግዲህ አሁን ደግሞ ማያሚ ቢች እንገኛለን። ማያሚ ቢች ከዋናው ሜንላንድ ማያሚ ወይም ከዋናው ማያሚ 4 ማይል ገደማ ነው ርቃ የምትገኘው። አንድ ድልድይ ተሻግሮ ወደዚህ የሚመጣበት ማያሚ ቢች በጣም ቢዩቲፉል የሚባል በጣም ውበት ያላት ከተማ ናት። በዘንባባዎች ያጌጠች ነች። የአሸዋዎቿ እንደምትመለከቱት ነጭ አሸዋ ነው፣ በጣም ያምራል። የቱሪስት መዳረሻ ናት። በእጅጉ ውብና የምታምር ነች። በህንፃዎቻቸው ከተማዎቻቸው በእጅጉ የሚያስደምሙ ናቸው። ነገር ግን አንድ የሚደንቅ ነገር አለው። ማያሚ ቢች ማን ሜድ ወይንም ሰው የሰራው ነው። ይሄ ቦታ መጀመሪያ ላይ የተወሰኑ ኮረቶች፣ ድንጋዮች እዚህም እዛም ነበሩበት። ነገር ግን የሰው ልጅ አሸዋ፣ ድንጋይ፣ ኮረት ምን እየሞላ ነው ይሄንን ደሴት የሰራው። ይሄን ደሴት ሰራ። ይሄ ሁሉ ሀብት ተፈራበት። እንግዲህ በየአመቱ በሚሊየንስ የምንቆጠር ህዝቦች እየመጣን እንጎበኛለን። ለአካባቢውም ትልቅ ኢኮኖሚ ይሆናል ማለት ነው። እና እስቲ የቢቹ ዳር ምን ይመስላል፣ ከተማውን ደግሞ ምን እንደሚመስል ዞር ዞር ያሳያችኋለሁ። ተከተሉኝ። አሁን እንግዲህ ይሄንን የሚያካክሉ ድንጋዮች እንግዲህ አምጥተው እየሞሉ ነው ማያሚ ቢች ደሴቷ የተሰራችው። እና አንዳንዴ ይገርማል፣ ድንጋይ ተሞልቶ አሸዋ ተደርጎ ምናምን ነው የተጠቀጠቀው ሲባል ድንጋይ የሚለው ቃል ተገቢ አይደለም። ምናልባት አለቶች ቢባል ይሻላል። ነገር ግን ምንም ሆነ ምንም የነ ላሊበላ ውቅር አብያተ ክርስቲያናት ከዚህ የባሱ አምጥቶ መጠቅጠቅ ሳይሆን የኛ ቅድመ አያቶቻችን አንጸው አስውበው የድሬኔጅ ሲስተሙን ሰርተው አሚን ድንቅ ሰርተዋል። እና የነዚህን አደንቃለሁ። ነገር ግን እነ ንጉስ ላሊበላ የእነሱን ዘመን ደግሞ ብናስታውሰው እነ ማያሚ የተሰሩበት አለን። እነ ማያሚን እኮ የምናወራው የመቶ ቢበዛ የመቶ ምናምን ዓመት ታሪክ ነው። ላሊበላን ወደ 11ኛው ወደ ኋላ ክፍለ ዘመን ይዞን ይሄዳል። በዛ ጊዜ ዝም ብሎ ጠቅጥቆ ሄሊኮፕተሮች በላይ ይዞራሉ እና አዎ ድንጋይ የተሞላ ሀብት ስላለ እላዩ ላይ እነ ትራምፕም እነ ማንም ሪል ስቴቶቻቸው ምናቸውን ሰርተው እዚህ ትልቅ አድርገውታል። ነገር ግን አባቶቻችን ቅድመ አያቶቻችን ድንጋይ ቀርጸው ምን ብለው ትልቅ ውብ የሆነ ደግሞ ሀገር ሰጥተውናል። ይሄ ደስ ይላል፣ አደንቀዋለሁ። ግን ማን እንደ ላሊበላ
እንግዲህ ከፍ ሲል እንዳልነው ነው ማያሚ ቢች ገራሚነቷ በሰው በቃ የሰራት መሆኑ ነው። አለትም እንበለው ድንጋይ፣ ጠጠር እንበለው አፈር ጠቅጥቀው ምን ብለው የሰሩት ነው። ይሄን የሚያክል እንግዲህ እንደዚህ ውብ ደሴት በሰው ልጅ የተሰራ ነው። በዋናነት ግን ማያሚ ቢችን በጣም እንደቀያት የሚነገርለት ከዋናው ማያሚ ሜንላንድ ማያሚ ከሚሉት የተሰራው ድልድይ ነው። እሱ ከተሰራ በኋላ ነው አንዱ ማያሚ ቢች በጣም እንድታድግ ያደረጋት እንጂ በቃ ይሄ በየቦታው በውሃ የተሞላ ቦታ ነበር ነው። ከዛ በኋላ አንዳንድ ቦታዎች ላይ ሳነብ የኮኮናት ፕላንቴሽን ይሄ ኮኮናት እርሻ መሬቱም ሆና ነበረ በቃ ጥቅም የሌለው። ከዛ በኋላ ነው እንደዚህ ሊቀየር የቻለው። ግን ማያሚ ቢች በዋናነት አንዱ የለወጣት ተብሎ የሚታሰበው የሁለተኛው ዓለም ጦርነት ነው። ምክንያቱም የሁለተኛው ዓለም ጦርነት ላይ እዚህ ነበረ የአሜሪካ ዩኤስ አርሚ ኤርፎርሶች የአየር ኃይሎች ይኖሩ የነበሩት ከዚህ ሆነው ነበር አንዱ የሚጠብቁት ኦፍ ኮርስ የአሜሪካ አንደኛው ጫፍ ስለሆነ ማለት ነው። ስለዚህ ያም በጣም ፖፑላር እንዲሆን አንዱ ያደረገው ነው። አሁን ላይ አስተውላችሁት ይሆናል የሬስቶራንቶቻቸው ባሮቻቸው ምናምን ስናይ ሁሉም ባህል ያለበት ነው። እንዲያውም ይሉታል ኢንተንስ ካልቸራል ዳይቨርሲቲ ይሉታል። በቃ ያለው የባህል ብዛቱ ኦፍ ኮርስ የላቲን አሜሪካ የሚባሉት ሀገራቶች ከዛ አካባቢ ከካሪቢያን ከዩሮፕ ትላላችሁ በጣም ብዙ ነው። በሚገርም ሁኔታ በጣም ብዙ ኢትዮጵያኖችም አይቻለሁኝ እዚህ። ይሄ ሁሉ አንድ ላይ ሆነው የሚኖሩባት ከተማ ናት ማያሚ ቢች። በቃ ገራሚ ናት። እንደምታውቁት ደግሞ ማያሚ ቢች ለፊልሞች ላይ ምናምኖች ላይ በጣም የሚጠቀሟት ቦታ ናት። ውብ ናት። ታስታውሱ ከነበረ ስካርፌስ የሚለው ፊልም ላይ ካየን ማያሚ ቫይስ የሚለው በተለይማ ይሄ ሚውዚክ ቪዲዮዎች በጣም ነው የሚሰሩት እዚህ እና ናይት ላይፋቸው በጣም ያምራል እና ማያሚ ቢች በእጅጉ ተወዳጅ ናት። ከኢትዮጵያ ጋር አንዱ ያገናኘልኝ ብዬ የማስበው የቡና ጉዳይ ነው። የቡና ባህላቸው እኔ ከፍተኛ ሆኖ ነው ያገኘሁት። በተለይ እነዚህ የኪውባን ሬስቶራንቶች ስትሄዱ፣ ካፌዎች ስትሄዱ ቡናቸው በቃ እኔ የመጨረሻ ጊዜ ኢትዮጵያ ውስጥ የጠጣኋቸው አይነት ቡናዎች ናቸው። በጣም ባህሉ የቡና ባህል አለበትና ከሀገራችን ጋር በጣም የሚያገናኛት ወይ የሚያመሳስላት ነገር ይመስለኛል። እነ ባህር ዳር ወደፊት በጣም ሲያርጉ ሲሰለጥኑ እነ ማያሚ ቢችን የሚመስሉ ይመስለኛል። ምክንያቱም ዘንባባው አለ ምን አለና የወደፊቷን በደንብ ከተሰራበት እነ ባህር ዳር እነ ሐዋሳ ዴፊኒትሊ እነ ማያሚ ቢችን አርጎ ለመስራት ይቻላል። እንግዲህ አስቡት እነ ባህር ዳርማ ምናምን እኮ እነ ሐዋሳ እግዚአብሔር የፈጠረው ነው። ይሄ እኮ ሰው ልጅ ድንጋይና ምናምን በመርከብ ጭኖ እያመጣ እየዘረገፈ የተሰራ ቦታ ነውና አንድ የገረመኝ ነገር ምንድነው ግን መጨረሻ ላይ በአሁን 2024 በፈረንጆች የነበረውን የህዝብ ቆጠራቸውን ስመለከት ነበርና ማያሚ ቢች እንዲህ ዓለምን በቃ የምታስደምመው ማያሚ ቢች የነዋሪዋ ብዛት 83000 ሰው ገደማ ነው። አይገርምም? በቃ 83000 ሰው ገደማ በቃ ነዋሪ የሚባልበት ማያሚ ቢች። እንግዲህ አስቡት ማያሚ ቢች ዓለም ላይ እንዴት እንደነገሰች የምታዩበትና ወደ ልጅነቴ ተመልሼ ያደኩበትን ሰፈሬን ልደታን አሰብኩትና ልደታ ክፍለ ከተማ በአሁን ሰዓት ወደ 285000 ገደማ ነዋሪ ያለው። እንግዲህ አስቡት ልደታ ክፍለ ከተማ የዛን ያክል ትልቅ ከሆነ 280 ምናምን ሺህ ማያሚ ቢች ግን ዓለምን ያንቀጠቀጠችዋ 83000 ነች እና አትሊስት ሂሳቡ ካልጠፋብኝ ወደ 4 እጥፍ የሚመጣ ይመስለኛል የልደታ ክፍለ ከተማ ከማያሚ ትልቅነቷ ማለትም በህዝብ ብዛቱ ራሱ። እና ማያሚ ቢች አንዱ እንዲገርመኝ ያደረገው ምንድነው በሰው መሰራቱ፣ ይሄ የተለያዩ ባህሎች መተው እንትን ማድረጉ፣ በፊልም ኢንዱስትሪው በቱሪስት መስህብነቷ ምናምን ብቻ ሳይሆን 83000 ሰው ብቻ ነው ነዋሪዋ። ግን ሁላችንም እንደምናውቀው የነገሰች ከተማ ናት ማያሚ ቢች። ከተማውንም እንደምታዩት ነው፣ ውብ ነው። ሁሉም መጥቶ ኢንቨስት የሚያደርግባት ናት። ለመቼስ ለመዝናናት አየሯም የሰጠ ነው። ባህሏም ደግሞ በጣም ሞቅ ያለ ባህል ያለበት ነው። በተለይ የላቲን አሜሪካኖች ሙዚቃቸው በየቦታው ነው የሚሰማው። ኤቭሪ ናይት ሙዚቃ አለ፣ ጭፈራው አለ። አሚን
ማያሚ ቢች ድሪም ከተማ ናት። ከፍ ሲል ብየዋለሁ። ማያሚ ቢች እቺ ትንሿን እንደዚህ ካደረጓት እኛ ደግሞ እነ ባህር ዳርን እና እነ ሐዋሳን ምን የመሰለ ልናደርጋቸው እንደምንችል አቅሙን የሚያሳይ ነው ማለት ነው። እንግዲህ የማያሚ ቢች ቆይታችን ይሄን ይመስል ነበር። መግቢያችን ላይ ማያሚ ዋናውን ማያሚ ወይም ሜንላንድ ማያሚ የሚባለውን አይተናል። ከዛ ተሻግሮ በመምጣት ወደ 4 ማይል ገደማ ርቃ የምትገኘዋን የማያሚ ቢች ላይ ነበር ያየነው። ማያሚ እንደ ሌሎቹ ፍሎሪዳ ከተማዎች ወይም ኢቨን ማያሚ ቢችም ራሱ በዘንባባ ያማረ ነው። ቢዩቲፉል በጣም የሚያምር ቦታ ነው። እንደምትመለከቱት ደግሞ በጎዳናው ላይ በሙሉ ነጩ፣ ኪዩባው፣ ሂስፓኒኩ፣ ጥቁሩ ምኑ በነፃነት የሚመላለስባት ሁሉም የሚዝናናባት የሚሰራባት ቦታ ነች። ነገር ግን አንድ መታወቅ ያለበት ሁሌ ግን እንደዚህ ነበር ማለት አይደለም። አሁንም ብዙ አባጣ ጎርባጣዎች አሉ። የአሜሪካ ሁኔታ በዶናልድ ትራምፕ በተነሳ የምትከታተሉትም ነው። ወደ ኋላ ገጻቸውን ሄደን ብንመለከት እዚህ ማያሚ ላይ በ1920ዎቹ የነበረው የፖሊስ ኮሚሽነሩ ሌዝሊ ይባላል ሰውየው። ፉል ፕሌጅ ማለትም ራሱ በሚያምንበት ሁኔታ የኬኬኬ ሜምበር ነው። ኬኬኬዎች እንደምታውቋቸው ጥቁሮችን የሚገሉ፣ ጥቁሮችን የሚያሰቃዩ፣ ለነጮች የበላይነት መዓት ግፍ የሚፈጽሙ ስብስቦች ናቸው እና የፖሊስ ኮሚሽነር ሆኖ እዚህ ኬኬኬ አባል ሆኖ ደግሞ የነበረበት ሀገር ነው ሲባል ደግሞ እንደው ዝም ብሎ አመለካከት ብቻ ማለት ነው፣ በድርጊቱም ጭምር። አንድ ቦታ ላይ እንዳነበብኩት ህዝብ በተሰበሰበበት አንድ ጥቁር ወጣትን ልጅ እንዴት ቀና ብለህ ነጯን ሴትዮ መለስክላት፣ እንዴት አናገርካት በሚል ህዝብ በተሰበሰበበት ቀጥቅጦ ገሎታል። አሚን ወደ ኋላ ገጻቸውን የታሪክ ገጻቸውን ስንመለከት እንደነዚህ አይነት ስብራቶች እናያለን። እሱም ብቻ አይደለም። ይሄ ቦታ እኮ በአጠቃላይ ኔቲቭ ኢንዲያንስ ወይም ኔቲቭ አሜሪካንስ የሚሏቸዋል የእነሱ መሬትም ነበር። አሁን የት አሉ እነሱ? የሉም። ያሳዝናል። ተፈናቅለዋል። ብዙ ግፍ ተፈጽሞባቸዋል። ይሄም አንዱ የታሪካቸው ገጽ ውስጥ የሚነበብ ነው። አሁን ላይ ደግሞ ያለውን አሻሽሎ ጥቁሩም፣ ሜክሲካኑም፣ ኪዩባውም፣ ምኑም፣ ፔሩ ሁሉም የሚሰራባት የሚዝናናባት አገር አድርገውታል። አሁን እንግዲህ የማያሚ ቢቹን ቆይታ ጨርሼ ወደ ኪ ዌስት ልጓዝ ነው። ኪ ዌስት አሁንም ከፍሎሪዳ ሳንወጣ 260 ኪሎ ሜትር ገደማ ነው። ከዚህ 4 ሰዓት ቀጥታ ካልተቆመ 4 ሰዓት ገደማ የሚያስነዳ ማለት ነው። ኪ ዌስት መዳረሻው ራሱ ኪ ዌስት ደሴቷ ብቻ ሳትሆን መንገዱ ነው አስደማሚው። የኪ ዌስት መንገድ ካሁን በፊት አንዱ ሄጄበታለሁ። አንዳንዶች እንዲያውም ምን ይላሉ አሜሪካኖች፣ አንድ ሰው በህይወት ዘመኑ የግድ ሊነዳበት የሚገባው መንገድ ይላል። ማለትም ወደ 42 ገደማ ድልድዮች ነው አልፈን የምንሄደው። አንዳንዶቹ 11 ኪሎ ሜትር ገደማ ነው አንድ ድልድይ ብቻውን 11 ኪሎ ሜትር የሚነዳበት ነው። በጣም የሚያማምር መንገድ ነው። በጣም ውብ የሆነ የመንገድ እይታ የሚስብ ነገር ነው። ስለዚህ አሁን ወደዛ ሄዳለሁ። እዛ ሄጄ ደግሞ ቀሪውን የኪ ዌስትን ቆይታ አሳያችኋለሁ። እንግዲህ እዚህ ማያሚ እና ማያሚ ቢች ላይ የነበረንን ቆይታ
እንደተደስታችሁበት እገምታለሁ። ጉዞ ወደ ኪ ዌስት በኋላ ላይ የምንገናኘው ኪ ዌስት ላይ ይሆናል። እስከዚያው ተከተሉኝ።